አንድ ወጣት ወደ አቡነ ሺኖዳ ይሄድና አባቴ እኔ ሰለቸኝ ሁልጊዜ እነሳለሁ ከዛ ወድቃለሁ ንስሐ ገባለሁ አሁንም ወድቃለሁ መረረኝ በቃ እና ይሄ የመጨረሻ በቃ ምክሬ ነው እርሶን ለመቀበል መመጣው የመጨረሻዬ ነው በቃ መሮኛል አላችሁ ልጄ እኔ ምንም ነገር የለም ግን ቅድም የተናገርከትን አረፍተ ነገር ላስተካክልልህ አሉት እሱ ምን ነው ሲል የነበረው እነሳለሁ ከዛስ ልጄ አረፍተ ነገሩን ቀይረው ቅደም ተከተሉን አሉት ምን ሆነ ከዛስ እስኪ ወድቃለሁ ሁላችሁም በሉ ከዛስ እኛ እያሰብን ያለነው ስንቴ እንደተነሳን አይደል ስንቴ እንደወደቅን ነው እያሰብን ያለነው ስለዚህ በወድቅም እነሳለሁ በሉ አሁን ንስሐ ለመግባት ምክንያት አድርገን እያቀረብን ያለውን ነገር ይሄንን ነገሬን ሳልተው እንዴት ንስሐ ገባለሁ ይሄን ክፉ ልማዴን ሳልተው እንዴት ስጋው ደግሞ እቀበላለሁ ድጋሚ በወድቅስ ሲላችሁ ጭንቅላታችሁ ምን ትሉታላችሁ በወድቅም እነሳለሁ በሉ ይሄ ትልቅ የላይፍ ፕሪንሲፕል ነው በወድቅም በሉ ከዛስ በቃ እነሳለሁ ጠላቴ ደስ አይበልም ስትወድቁ እነሳለሁ በሉ የሚያነሳ እግዚአብሔር ከእናንተ ጋር ክርስቶስ ኃጢአተኞችን የሚጸየፍ ምናምን ጌታ እንዳይመስላችሁ ስንወድቅ የሚያፍርብን የሚሸማቀቅብን አይ ይሄ መቼም ሰው አይሆንም ብሎ ተስፋ የሚቆርጥብን አባት የለም እንዳትረሱ እግዚአብሔር ተስፋ ካልቆረጠባችሁ ምን ፈልጋላችሁ ስለዚህ በየቀኑ መነሳት መውደቅ መነሳት